ብዙ ሰዎች ራሳቸውን ለመውደድ እንደ ነውር ወይንም እፍረት አድርገው ያዩታል። ራሳችንን መውደድ ነውር አይደለም። ነውርነት ራስ ወዳድ ስንሆን ነው። በእነዚህ ሁለቱ መካከል ያለው ልዩነት በጣም ብዙ ነው። የራስ ወዳድ ሰው ዓላማ የመጀመሪያው የምፈልገውን ነገር ልውሰድ እንጂ አጠገብ ያሉ ሰው ሁሉ ቢጎዱ ግድ የለኝም የሚል፣ ሰውን ረግጦ እሱ ብቻ እንዲመቸው የሚፈልግ፣ ሌሎችን ሰዎች በሚጎዱበት ጊዜ የጥፋተኝነት ስሜት አይሰማቸውም፣ ኃላፊነት አይወስዱም፣ ይቅርታ አይጠይቁም። በማጭበርበሪያ ዘዴዎች ግባቸውን ለማሳካት ሌላ ሰውን ይጠቀማሉ። ሐዘኔታ የላቸው። የሚፈልጉትን ነገር ለማግኘት ሌሎች የጣሉባቸውን ገደቦች ያፈርሳሉ። ለሰው ክብር የላቸውም። ራስ ወዳድነት ከፍርሃትና በራስ አለመተማመን እጥረት የሚመጣ ነው። ራሱን የሚወድ ሰው ዓላማ ደግሞ የመጀመሪያው ራሴን ከተንከባከብኩ ለሌሎች ሰዎች የተሻለ እንዲሆን ይረዳኛል የሚሉ፣ አእምሯቸው ለጤናቸው ለአካላቸው ቅድሚያ የሚሰጡ፣ ጉልበታቸውና ጊዜያቸውን የሚያቃጥሉ ነገሮችን አይሆንም ማለት የሚችሉ፣ ነው ማለት የሚችሉ፣ ሄልዚ ባውንደሪ ይኖራቸዋል። ከሰው ጋር ያላቸውን ግንኙነት እውነታዊ የሆነ ግንኙነት ያዳብራሉ። መርዛማ ወይም ቶክሲክ የሆኑ ሰዎችን ከህይወታቸው ያስወግዳሉ። ኃላፊነት ይወስዳሉ። ከሌሎች ጋር በመተባበር የራሳቸውን ግብና የሌሎችንም ሰዎች ግቦች ለማሳካት ይረዳሉ። ጉድለታቸውን ይቀበላሉ። ራሳቸውን ከሌላ ሰው ጋር አያነጻጽሩም። ራሳቸውን ያከብራሉ፣ ሌሎችንም ሰዎች ያከብራሉ። ራስን መውደድ የሚመጣው ከግንዛቤ፣ ከአክብሮት፣ ከስሜታዊ ብስለት ነው፣ ከማቹሪቲ። ስለዚህ ራሳችንን መውደድ ሰልፍሽ ሆነን ማለት አይደለም። በቀላሉ ራሳችንን መፈወስ ማለት ነው።